ሰላም እንደናችሁ ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን ዛሬ ስለ ቼልሲ የዝውውር መረጃዎችን እኔ በረከት የማስመለከታችሁ እንዲሁ ይሆናል። እንዲሁ በቀጥታ ወደ መረጃዎቼ የማልፎናል። ይህን ቻናልም እንደዚሁ ሰብስክራይብም እንዲሁ ማድረጋችሁንም አትርሱ። ሊያም ዴሊፕ በትላንትናው አመሻሽ አካባቢ ፋብሪዚዮ ሮማኖ ሂርዊጎ እንዳለው ይታወሳል። ሊያም ዴሊፕን በቀጣዮች 24 ሰዓታት ውስጥም ለቼልሲ ውል ይፈርማል። ኤፕሲቶንም የሕክምና ሙከራ እንዲያደርግ እንዲሁ ፍቃድ ሰጥተውታል። ማንቸስተር ሲቲዎችም ከተጫዋቹ ሽያጭ 30% ይቀበላል። ምክንያቱም ከኤፕሲታውን ጋር የተደረገ የውል ስምምነት እንደዚሁ አለባቸው። የመልሶ የመግዛት አማራጭም በውል ውስጥም እንዲሁ አይካተትም። ዴሊፕ ወደ ቼልሲም እንደዚሁ የሚቀላቀል ይሆናል። በዴሊፕ ብቻም እንደማያበቁና ኢኪቲኬን ለማስፈረም ከሊቨርፑል ጋር በቀጣዮች ቀናት ውስጥ እንደሚፎካከሩ እንደዚሁ ፋብሪዚዮ ሮማኖም እንዲሁ አክሎም ተናግሯል። ንኩንኩም በዚህ ክረምት ቼልሲን እንደሚለቅ እንዲሁ ምንም ጥርጥር የለውም ሲል ፋብሪዚዮ ሮማኖ ተናግሯል። ይህም የሁለቱ ወገን እቅድ አካል ነው ሲል እንደዚሁ ፋብሪዚዮ ሮማኖ አክሎም ተናግሯል። ቼልሲዎችም አንድ ተጨማሪ የመስመር አጥቂ ለማስፈረም ፍላጎት አላቸው። ቼልሲዎችን የጊንቴስን አድናቂ ናቸው፣ ነገር ግን ሌሎች አማራጮችን ይመለከታሉ። ቼልሲዎችም እንደዚሁ ከጀደን ሳንቾ ወኪሎች ጋር ግንኙነት አድርጓል። እናም በኮንትራት ዙሪያ የሚስማማ ከሆነ ተጫዋቹንም ለማቆየት ቁርጠኛ ናቸው ሲል እንደዚሁ ስካይ ስፖርትም ዘግቦታል። የቼልሲ የዝውውር መረጃዎችን በአጭሩም ቢሆን እኔ በረከት አስመለከትኳችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።